እግዚአብሔር አምላክ በዚች በአዲስ ኪዳን በተሰጠን ላይፍ ውስጥ የልጅነት መንፈስ ሰጥቶናል። ለሁሉ ሰው የልጅነት መንፈስ ተሰጥቷል። ነቢይነት ደግሞ ለሁሉ ሰው የሚሰጥ አይደለም። ልጅ የሚባለው ነገር በኢየሱስ ደም የዳኑ ሰዎች ናቸው። ነቢይ የሚባለው ደግሞ በልጅ አምኖ ወይም የኢየሱስ ልጅ ሆኖ አምኖ ከዳነ በኋላ ከልጅ አልፎ ደግሞ የእግዚአብሔር ቅባት ውስጥ ገብቶ የእግዚአብሔር ውክልና ተቀብሎ ከእግዚአብሔር ጋር ምድር ላይ በውክልና የሚሰራ ሰው ማለት ነው። ተወካይ ነው። ኦልሬዲ ማንን የወከለ? እግዚአብሔርን የወከለ ሰው ማለት ነው። እግዚአብሔር አምላክ ይሄንን ነገር አምኖ ደግሞ ምድር ለሚቀበሉ ሰዎች ታምራት ያደርጋል። ዘፍጥረትን ተመልከቱ፣ መጨረሻ ራእይ ድረስን ተመልከቱ። የእግዚአብሔር ነቢያትን የተቀበሉ ምድር ላይ ነው እግዚአብሔር ታምር የሰራው። አንተ ሪሊ ነቢይ ነህ፣ እግዚአብሔር ከአንተ ጋር አለ ብሎ የእግዚአብሔር መንፈስ ያለውን ሰው አምኖና የአፉን ቃል አከብሮ የተቀበሉ ሰዎች ላይ ነው ጌታ የሰራው። ኢየሱስ ራሱ ምድር ላይ በመጣ ጊዜ ኢየሱስ ክርስቶስ ባመኑት ምድር ላይ ሰራ፣ ባላመኑት ምድር ላይ ግን ሳይሰራ ጥሎ ደውላችሁ የነቢያት ስፕሪት የሚፈልገው አንድ ነገር ነው። የዛች ምድር ወይም የዛች ሰፈር የዛች ከተማ ሰዎች ልብ መከፈት ይፈልጋል። ልብ በተከፈተ ቦታ ላይ እግዚአብሔር የተኛውን ታምራት ላለማድረግ ወደኋላ አይደለም። ታምራቶች የእግዚአብሔር እጆች የሚገለጡት የዛች ምድር ወይም የዛች ሀገር ሰዎች ልባቸውን ከፍቶ ለእግዚአብሔር መንፈስ ራሳቸውን ሰጥቶ በሙሉ ልብ በተቀበሉ ጊዜ እግዚአብሔርን ደግሞ በሙሉ እጅ ወርዶ ይሰራል።